نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشى فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا واعبدوا ለአላህ ብቻ ስገዱ እርሱንም ብቻ አምልኩታል። فاسجدوا لله واعبدوا الحمد لله على نعمة الإسلام وعلى نعمة العبادة ለእርሱ ብቻ መገዛት ለእርሱ ብቻ ማምለክ ምንኛ መታደል ነው። ከጎንህ በዓለም ላይ ለበርካታ ነገራቶች የሚያመልካል አንተ ነቢያትን አምላክ አግኝተህ እርሱን በብቸኝነት መገዛትህ ትልቁ ጸጋ ነው። ነቢዩላህ ዩሱፍ ዓለይሂ ሰላም እስር ቤት ውስጥ ገብቶ ስንት ተበድሎ ተጨቁኖ ምን ብሎ ነገር ግን ትልቅ ጸጋ አለ ከእኔ ጋር ይላል። አላህን ማወቅና እርሱን መገዛትን ይጠቅስላቸዋል። ይሄ ነው በቃ ትልቁ ጸጋ ይላል። ዩሱፍ ምን አለ? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ ወሁም ቢልአኺረቲ ሁም ካፊሩን ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون يا صاحبي السجن أرباب متفرقون خير أم الله الواحد القهار يوسف እስር ቤት ገብቶ ዳዕዋ ያደርጋል። እስር ቤት ገብቶ ዳዕዋ ያደርጋል። ገብቶ እዛ እኔ ሰዎች እንደዚህ አድርገውኝ በድለውኝ ምናምን የራሱን ታሪክ አልጀመረም። ገብቶ ስለ አላህ ክብር ይናገራል እስር ቤት ውስጥ እኔ እንዲህ ሁኜ ነው የመጣሁት ምናምን ሊጨናነቅ ላላላ እንዳውም እዚህ ማስተምራቸውን ሰው አላህ ሰጠኝ ብሎ በቃ ማስተማር ጀመረ። የደረሰብኝ መከራ ብሎ ሊቆጥር የተዋለለትን ጸጋ ነው ሲቆጥር የነበረው። ምን አለ? ወተበዕቱ ሚለተ አባኢ አለ የአባቶቼን መንገድ ተከትያለሁኝ አለ። ማናቸው አባቶቹ? ኢብራሂም ወኢስሐቅ ወያዕቁብ አብርሃምን፣ ኢስማኤል፣ ኢስሐቅን እና ያዕቁብን አለ። ምንድነው መንገዳችን? እነርሱ የዩሱፍን ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይእን አለ በአላህ ላይ ቅንጣት እንኳን የምናጋራ አይደለንም አለ። ዛሊከ ሚን ፈድሊላሂ ዐለይና ይህ በእኛ ላይ አምላካችን አላህ ከዋለልን ጸጋና ትሩፋት መካከል ነው። ወዐለ ናስ ይህን ጸጋውን በበርካታ ሰዎችም ላይ ውሎላቸዋል። ወላኪነ አክሰረ ናስ ላ የሽኩሩን ነገር ግን አብዛኞቹ ሰዎች ይሄን አያመሰግኑም አለ። ከዚያ ምን አላቸው? እስር ቤት ሰዎችን ያ ሷሒበይ ሲጅን እናንተ የእስር ቤት ጓደኞቼ እንዴት አድርጎ እንደሚያስተምሩ አያችሁ። ነቢያቶች እናንተ ሲያስተምሩ ጓደኞቼ ብሎ ጠራቸው። ጓደኛዬ ኢብራሂም ዓለይሂ ሰላም አባዬ ብለው ያስተምራል። ነቢያቶች ከአስተምሮታቸው በላይ
ያስተምሮታቸውን ሂደት ላይ በደንብ አተኩሩ። የሚገርም ስብዕና ነው ያላቸው ጓደኞች፣ የእስር ቤት ጓደኞች ብሎ ጠራቸው። ያኔ ወደ ራሱ አስጠጋቸው። ሷሂበይ የጓደኛዬ ስትለው ለእርሱ ምን ያክል እንደምትሳሳለት እንደምታዝንለት፣ ያኔ ውዴታህን ለእርሱ ያለህን አዘኔታ ይገልጻል። ያ ሷሂበይ ሲጅን እናንተ የእስር ቤት ጓደኞች አላቸው። አአርባቡ ሙተፈሪቁነ ኸይር አሚላሁ ልዋሒድ ልቀሃር፣ እንደው የተለያዩ በርካታ ጌቶችን ማምለክ ይሻላል ወይንስ አንድና አሸናፊ የሆነውን አላህን በብቸኝነት ማምለክ ይሻላል አላቸው። ይሄ ነው። ከዚያ ገለጸላቸው ማ ተዕቡዱነ ሚን ዱኒሂ ኢላ አስማን ሰመይቱሙሃ አላቸው። ከእርሱ ውጭ የምታመልኳቸው ሌላ ምንም አይደሉም ራሳቸው የሰየማችኋቸው ስሞች እንጂ፣ ራሳቸው አማልክት ናቸው ብላቸው የፈጠራችኋቸው ፈጠራዎች እንጂ አለ። ከእርሱ ከአላህ ውጭ የምታመልኳቸው ሁሉ የራሳቸው የሰዎች ፈጠራ ናቸዋል። አንቱም ወአባኡኩም አንዘለ ላሁ ቢሃ ሚን ሱልጣን፣ አላህ ምንም አይነት ማስረጃ ያላወረደባቸው አምልኳቸው ብሎ ያላዘዘባቸውን እናንተም አባቶቻችሁም የሰየማችኋቸው ስያሜዎች ብቻ እንጂ ሌላ አይደሉም ማለት። ኢኒል ሑክሙ ኢላ ሊላህ አላቸው። ፍርድ ለአላህ እንጂ ለሌላ ለማንም አይደለም። አመረ አላ ተዕቡዱ ኢላ ኢያሁ፣ እርሱን እንጂ ሌላን ማንንም እንዳትገዙ አዟል። ዛሊከ ዲኑል ቀይም፣ ይህ ነው ቀጥተኛው መንገድ ሃይማኖት አላቸው። ወላኪነ አክሰረ ናሲ ላ ያዕለሙን፣ ነገር ግን አብዛኛው ሰዎች ይሄን አያውቁም። እና ዩሱፍ ማለት ይህ ነው። ነቢያቶች አስተምሮታቸው ይህ ነው። በየትኛውም ቦታ ቢሄዱ ስለ አንዱ አምላክ ስለ አላህ ብቻ ይሰብካሉ። ከእርሱ ውጭ የሚመለኩ ባዕድ አምልኮችን ሁሉ ያወግዛሉ፣ ያስጠነቅቃሉ። ገብታችኋል? هذا هو دين الأنبياء والمرسلين، نسأل الله أن يثبتنا على ذلك حتى نلقى ربنا سبحانه وتعالى، وأسأله سبحانه وتعالى أن يهدي ضالين إلى هذا الدين الذي اختاره الله سبحانه وتعالى للبشرية أجمعين من فوق 7 سماوات. إيه ملكاك زيون الله تشوزي مشا، والسلام عليكم ورحمة الله وبركاته. تشاو 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 تشاو. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.